ዝምታ ውስጥ አንድ የሚጮህ እውነት አለ። ብዙዎቻችን ሕይወትን የምናስባት ተዘርግቶ እንደሚጠብቀን ረጅም መንገድ ነው። ነገር ግን ጥበብ እንዲህ ትላለች፣ መንገዱ አይጠብቅህም። መንገዱ የሚፈጠረው አንተ ስትራመድ ነው። እያንዳንዱ እርምጃ በምድር ላይ የምታሳርፈው አሻራ ብቻ ሳይሆን በታሪክ መዝገብ ላይ የምትጽፈው አዲስ ገጽ ነው። ዛሬ የምንጠይቀው ወዴት እየሄድክ ነው የሚለውን ተራ ጥያቄ ሳይሆን በጉዞ ውስጥ ምን አይነት ሰው እየሆንክ ነው የሚለውን የነፍስ ጥያቄ ነው። እዚህ የጥበብ ፈገግታ ማዕድ ላይ ስለ ሕይወት ድንቅ ድራማና ስለ አንተ ያልተነገረ ጉዞ በጥልቀት እናነሳለን። ይህ ጥበብ የነፍስ ስንቅ እንዲሆን ላይክ በማድረግ አሻራን አኖር። ወደ ውስጣዊ ካርታው ምስጢር እንለፍ። መንገዱ የሚፈጠረው ስትረግጠው ነው። የሚገርመው ነገር ሕይወት ልክ እንደ ባህር ላይ መርከብ ናት። መርከቧ ከመጓዟ በፊት በባህር ላይ ምንም አይነት ምልክት የለም። መንገዱ የሚፈጠረው መርከቧ ውሃውን ስትሰነጥቀው ብቻ ነው። አንተም በሕይወት ውስጥ ትክክለኛውን መንገድ የትኛው ነው ብለህ ዳር ቆመ ስታመነታ እድሜ ይነጉዳል። ለካስ ትክክለኛው መንገድ መራመድ ሲጀምር የምታገኘው ነው። ስትቆም መንገዱ ይጠፋል፣ ስትራመድ ግን ተራራውም ይለቅልሃል። የቆምክበት ቦታ የትላንት ውሳኔ ውጤት እንደሆነ ሁሉ ነገ የምትደርስበት ቦታ ደግሞ ዛሬ የምትዘረጋው እርምጃ ውጤት ነው። ሕይወት ተዘጋጅቶ የሚሰጥ ስጦታ ሳይሆን በጥረታችን የምንጠርገው ጎዳና ነው። ፍጥነት ወይስ አቅጣጫ? በዚህ ጫጫታ በበዛበትና ሁሉም በሚሮጥበት ዘመን ዓለም እንድትፈጥን ትገፋፋሃለች። ከሰዎች እኩል እንድትደርስ የቁሳቁስ ክምችት እንዲጨምርና ዝና እንዲገን ትወተወታለህ። ነገር ግን አቅጣጫ የሌለው ሩጫ ከንቱ ድካም ነው። ከሮጥክበት ፍጥነት ይልቅ የቆምክበት አቅጣጫ ይወስናል። በሕይወት መንገድ ላይ ቀስ ብሎ ወደ ብርሃን የሚሄድ ሰው እየሮጠ ወደ ገደል ከሚሄድ ሰው እጅግ ይበልጣል። ጥበብ የሚነግርህ እንዲህ ነው፣ መዳረሻ ላይ ለመድረስ አትቸኩል። መዳረሻ ላይ ስትደርስ ጉዞ ያበቃል። ለካስ ሕይወት ትርጉም የምታገኘው በመጨረሻዋ ሰዓት ሳይሆን በመሃል ላይ በምትኖረው ጣዕም፣ በምትሰማው የነፋስ ሽውሽውታ እና በምትቀበለው ትምህርት ውስጥ ነው። አንዳንድ መንገዶች አሉ ማንም የማይረዳ ወዳጅ ዘመድ የማይከተሉ ብቻህን የምትጓዛቸው። እነዚህ መንገዶች የሕይወት ከባዱ ግን ደግሞ እጅግ አስፈላጊው ክፍሎች ናቸው። ያኔ ነው መንገዱ ራሱ አንተ መሆንን የምትረዳው። በውጭ የምታየው መንገድ የውስጥ ማንነት ነጸብራቅ ነው። በውስጥ ሰላም ካለ ድንጋያማው መንገድ ቅምጥል ይሆናል። በውስጥ ውጥረትና ጥላቻ ካለ ግን ሰፊው አስፋልት እሾህ ይሆንብሃል። አንተ መንገደኛ ብቻ አይደለም፣ አንተ መንገዱም መሪውም መዳረሻውም ነህ። ያንተ ትልቁ ሥራ መንገዱን ማጽዳት ሳይሆን በእያንዳንዱ እርምጃ ውስጥ ጥበብንና ራስን መፈለግ ነው። በጉዞ ላይ ጭጋግ ሊጋርድ ይችላል። ከፊት ምን እንዳለ ላታይ፣ ነገ ምን እንደሚፈጠር ላታውቅ ትችላለህ። ነገር ግን አስተውል፣ አንድ ተጓዥ ወደፊት ለመራመድ ሙሉ መንገዱን ማየት አያስፈልገውም። የሚቀጥለውን አንድ እርምጃ የሚያይበት ብርሃን ካለው መዳረሻው ላይ መድረሱ አይቀሬ ነው። እምነት ማለት ካልታየው መንገድ ይልቅ ለሚመራ አምላክ እጅህን መስጠት ነው። በጨለማ ውስጥ የምትወስዱት እያንዳንዱ እርምጃ ለነፍስ ብርታት፣ ለጽናት ደግሞ ምስክር ናት። ጭጋጉ መንገዱን የዘጋው ሊያቆመ ሳይሆን በዓይን ማየት ያቃተን በልብ እንድታየው ሊያስተምር ነው። ብዙዎቻችን መንገዱ የከበደን መንገዱ ዳገት ስለሆነ ብቻ አይደለም፣ ይልቁንም ያልጣልነው ከባድ ጓዝ ስላለን እንጂ። የትላንት ቂም፣ የዛሬ ስጋትና የነገ ፍርሃት በትከሻችን ላይ ተጭነው እንዴት በነፃነት እንጓዛለን? ወደ ተራራው ጫፍ ለመውጣት የግድ ቀላል መሆን አለብህ። ዛሬ ቆም በልና ጓዝን ፈትሽ። የማይጠቅመን ትላንት አራግፈ ካልጣልክ አዲሱ መንገድ በግልጽ አይታየም። ለመቀጠል የግድ መተው ያለብህ ነገሮች አሉ። መተው መሸነፍ ሳይሆን ለተሻለ ጉዞ ራስን ማዘጋጀት ነው። ወዳጄ ሆይ ዛሬ አረማመድን የምታይበት ቀን ነው። መንገዱ ቢጠማዘዝብህ አትደንግጥ። ጠማማ መንገድ ወደ አዲስ እይታ ይወስድሃል። ዳገት ቢሆንብህ አትማረር። ዳገት ማለት ወደ ጫፍ እየቀረብክ መሆንን የሚያሳይ ነው። መጨረሻ ላይ የሚቆጠረው የደረስክበት ቦታ ሳይሆን በመንገድ ላይ የነካው ልብና ያፈራው ሰላም ነው።
አንተ አሁን በጉዞ ላይ የምታየው ትልቅ ውበት ምንድን ነው? ወይስ መንገዱን መውደድ አቅቶሃል? ሐሳብን በኮሜንት ላይ አጋራኝ። ይህ መንፈስን የሚያድስ የጥበብ መንገድ ለሌሎች እንዲደርስ ሼር አድርገው። ይህ የጥበብ ፈገግታ የዩቲዩብ ቻናል ነው። ሰላም።